ሰላም ጤና ይስጥልኝ። ዛሬ ዓለም ላይ ካሉ እንስሳት ሁሉ እጅግ በጣም ደፋርና የማይፈራ ስለተባለው አንድ አስገራሚ ፍጡር እናያለን። ይህ እንስሳ መጠኑ ትንሽ ቢሆንም ግዙፍና አንበሳ እንኳን አይፈራም። አዎ፣ ስለ ሃኒ ባጃር ወይም የማር ደበብ እያወራን ነው። የመጀመሪያው ሃኒ ባጃር በጊነስ ወርልድ ሪከርድ ላይ በዓለም ላይ እጅግ ደፋር እንስሳ ተብሎ ተመዝግቧል። ለምን መሰላችሁ? ይህ እንስሳ ራሱን ለመከላከል ሲል ከነብር ከአንበሳም አልፎ ተርፎ ከጅብ ጋር ፊት ለፊት ይጋፈጣል። ለደፋርነቱ ዋነኛው ምክንያት ደግሞ ቆዳው ነው። ቆዳው በጣም ወፍራምና ላላ ያለ ስለሆነ ሌላ እንስሳ ቢነክሰው እንኳን በቀላሉ ዞር ብሎ መልሶ ለመንከስ ይመቸዋል። ሁለተኛው መርዛማ እባቦችን መመገቡ ነው። ሌላው የሚገርመው ነገር ሃኒ ባጃር መርዛማ እባቦችን እንደ ቁርስ ነው የሚያያቸው። እንደ ኮብራ ያሉ እጅግ አደገኛ እባቦች ነድፈውት እንኳን መርዙን የመቋቋም ልዩ ተፈጥሮ አለው። መርዙ ሲነድፈው ለጥቂት ደቂቃዎች ራሱን ሊስት ይችላል። ነገር ግን ከጥቂት ጊዜያት በኋላ ምንም እንዳልተፈጠረ ነቅቶ ጉዞውን ይቀጥላል። ሶስተኛው ብልህነቱ። ከድፍረቱ ባሻገር በጣም ብልህ ነው። ማር መብላት ስለሚወድ የማር ወፎች ማር ወዳለበት ቦታ እንዲመሩት ያደርጋል። ወፎቹ ማሩን ያሳዩታል፣ እሱ ደግሞ ቀፎውን ሰብሮ ይበላል። በዚህ አጋጣሚ ወፎቹ ትርራፊውን ያገኛሉ። እውነተኛ የጋራ ጥቅም ማለት ይሄ ነው። በአጠቃላይ ሃኒ ባጃር መጠን ለድፍረት ወሳኝ አይደለም የሚለውን ተግባር የሚያሳይ እንስሳ። እናንተስ ስለዚህ እንስሳ ምን ትላላችሁ? በድፍረቱ የሚተካከለው ሌላ እንስሳ አለ ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውንም ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እንገናኛለን። ቻው ቻው።